بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته إن شاء الله تنش كويت بليم بقدمت كزي سلا بدعة يجمعنا البروغرام نبرا إن شاء الله ولا زورة سنما لسالن يتعززنو الله سبحانه وتعالى قرآن أوردو نبياتنا لكو شريعة مسمر تكتلا እንድንጓዝና ነቢ አለይሂ ሰላቱ ወሰላም በተለያዩ ሐዲሶቻቸው ቢድዓ ነገር የከለከሉበት ሁኔታ አለ። ስለዚህ በዲን ላይ መጤ ነገር አስከፊ የሆነ የተወገዘ የሆነ ዲንን የሚያጠፋ ነገር ነውና እሱን ኢንሻአላህ በተከታታይ የምናይ ይሆናል። ቢድዓ ማለት ምንድነው? ቢድዓን ለማውገዝ ወይንም ከቢድዓ ለመራቅ ቢድዓን በተገቢው ሁኔታ ማወቅ ያስፈልጋል። አንዳንድ ሰዎች ቢድዓን ካለማወቅ የተነሳ ቢድዓ ያልሆኑ ነገራቶችን ቢድዓ እስከ ማለት ይደርሳሉ። ወይንም ቢድዓ የሆኑ ነገራቶችን ደግሞ ምን ችግር አለው በሚል ቢድዓ ላይ ሲዘፈቁ እናያለን ማለት ነው። ስለዚህ ቢድዓ ማለት ምንድነው? በቋንቋ ደረጃ اختراع ማድረግ ሲባል መሆን اختراع ማድረግ ሲሆን እንደዚሁ በሸሪዓ ደረጃ ደግሞ ተዓቡዱ ሊላሂ بغير المشروع አላሁ ሱብሓነሁ ወተዓላ ማምለክ ሸሪዓ ህግ ባልተደረገ ነገር ተዓቡዱ ሊላሂ بغير المشروع ሸሪዓ ባልተደረገ ነገር አላህን ማምለክ አጅር ያስገኛል፣ በአኺራ እንደዚህ ይሆናል በሚል ሸሪዓ ያላደረገው በሆነው ነገር ሸሪዓ ማድረግ እሱ ነው ተዓቡዱ ሊላህ بغير المشروع የሚባለው ቢድዓ የሚባለው አው بما يخالف طريقة المشروع ወይንም ደግሞ አስሉ ሸሪዓ ይሆንና ሸሪዓ ሁኔታውን ባልፈቀደው መልኩ ማድረግ ማለት ነው። አስሉ ይኖረውና ነገር ግን የአፈጻጸሙ ሁኔታ መስመር መልቀቅ እሱ ምን ይባላል? ቢድዓ ይባላል። استحسانን ሰውየው ደግሞ ጥሩ ነው በሚል እሳቤ ካደረገው ነው ቢድዓ የሚባለው። ስለዚህ እነዚህ ሶስት ነገራቶች ሲሰበሰቡበት ነው አንድ ነገር ቢድዓ ሊሆን የሚችለው። استحسان ተዓቡዱ ሊላሂ بغير المشروع ማለት አላሁ ሱብሓነሁ ወተዓላ ባልፈቀደው ነገር ላይ ተዓቡድ ማድረግ የሚባለው ነገር ቢድዓተን ሐቂቅያን ይይዛል ማለት ነው። ሐቂቃዊ የሆኑ ቢድዓዎችን ወደፊት በዝርዝር እናያቸዋለን ኢንሻአላህ። እነሱን ይይዛል። ስለዚህ መሽሩዕ ሸሪዓ አጅር ያስገኛል ያላለውን ነገር አጅር ያስገኛል ብሎ ማሰብ በዲን ላይ መጨመር ስለሆነ ማለት بما يخالف طريقة المشروع የሚለው ደግሞ دل على البدع الإضافية ያፈጻጸም ችግር ያለባቸውን ዒባዳው ትክክል ይሆንና ነገር ግን ያፈጻጸሙ ያተገባበሩ ሁኔታ ሸሪዓን የለቀቀ የሆነውን ዒባዳ ይመለከታል ማለት ነው። አመሉ አስሉ መሽሩዕ ቢሆንም ነገር ግን ያፈጻጸም ችግር ስላለበት ስለዚህ ተዓቡድ በእነዚህ ነገራቶች አላሁ ሱብሓነሁ ወተዓላን ማምለክ ነው ሲባል ተዓቡድ ያልሆኑ ነገራቶች ይወጣሉ። ከለመዓሲ ወልሙባሓት ለምሳሌ ወንጀል መስራት ቢድዓ ሊባል አይችልም። ለምን? ተዓቡድ ስላልሆነ ማለት ተዓቡድ ስላልሆነ ወንጀል የሰራ ሰው ቢድዓ ሰራ አይባልም። እነዚህ ቢድዓ አይባሉም ማለት ሊላሂ ስንል አላሁ ሱብሓነሁ ወተዓላ ውጭ ለሆነ አካል ተዓቡድ ካደረገ እሱም ቢድዓ ሊባል አይችልም። ከሙሽሪክ አስሊ የሆኑ ሙሽሪኮችን ይመስል እነሱ ለምሳሌ ቢድዓ ነው ላይባል ይችላል። ለምን? ተዓቡዱ ሊላህ በአላሁ ሱብሓነሁ ወተዓላ ማምለክ ስለሆነ ማለት ነው። بما يخالف طريقة المشروع የሸሪዓን ህግ በሚኻለፍ መልኩ አላህን ማምለክ ነው ሲባል ሸሪዓን የሚስማማ የሆነው ይወጣል ማለት ነው። እሱ ቢድዓ ሊባል አይችልም። استحسانን ሰውየው استحسان አድርጎ ጥሩ ነው በሚል እሳቤ ካደረገው ነው ቢድዓ የሚባል የሚችለው ከተባለ ተርኩ بعد السنن في الصلاة كسلا ሱናዎችን መተው ቢድዓ ሊባል አይችልም ማለት ነው። ወይንም ደግሞ ያፈጻጸም እክቲያራት ያላቸውን ነገራቶች መተው ቢድዓ ሊባል አይችልም። ለምን? استحسان ስላልሆነ ደክሞት ወይ በተለያዩ መዘንጋት ስለሆነ የተዋቸው ይሄን ከሆነ ሱና የሆኑ ነገራቶችን ወይንም ሙባህ የሆኑ ነገራቶችን መተው ቢድዓ ሊባል አይችልም። ስለዚህ እንደ አጠቃላይ ቢድዓ የሚባለው ነገር ምንድነው? አላሁ ሱብሓነሁ ወተዓላ ማምለክ ነው።
ሸሪዓ በማይፈቅደው መልኩ ሸሪዓ ባልፈቀደው መልኩ አላህን መገዛት ወይም ደግሞ ሸሪዓ ቢያዘውም ያፈጻጸሙ ሁኔታ በመስመር በለቀቀ መልኩ አላህን ማምለክ ነው። እስትሕሳንን ይጠቅማል በሚል እሳቤ እስትሕሳን ይሄ ጥሩ ነው፣ አጅር ያስገኛል፣ ጀነት ያስገባል፣ ከጀሃነም ያረቃል በሚል እሳቤ የሆነው ነው ቢድዓ ሊባል የሚችለው ማለት ነው። ስለዚህ ቢድዓ የሚባሉ ነገራቶች እነዚህ ናቸው። በዲን ላይ መጤ የሆነ አጅር ያስገኛል ተብሎ የታሰበ የሆነ ነገር ነው ቢድዓ ሊባል የሚችለው ማለት ነው። አንዳንድ ሰዎች ቢድዓን ባለመረዳት ወይንም ለማደናገር መልኩ ቢድዓ ያልሆኑ ነገራቶችን ይሄስ ምን ሊሆን ነው በነቢ ዓለይሂ ሰላቱ ወሰላም መች ነበረ እያሉ ቢድዓተን ሉገውያ በዲን ያልሆነ በዲን ተጨማሪ ያልሆነ ነገር የሚጠቅሱበት ሁኔታ አለ። ስለዚህ ቢድዓ የሚባለው በዲን ላይ መጤ የሆነ ዲኑን ይጠቅመኛል፣ ጀነት ያስገባኛል ወይንም አጅር አገኛለሁ በሚል እሳቤ የተደረገው ድርጊት ነው ቢድዓ የሚባለው። በነቢ ዓለይሂ ሰላቱ ወሰላም ጊዜ ያልሆነ አጅር ያስገኛል ተብሎ በአሁኑ ሰዓት የሚሆን ማለት ነው። ስለዚህ ቢድዓ ይሄን ይመስላል። ሁለት አይነት ቢድዓዎች አሉ። ቢድዓትን ሐቂቅያ እና ቢድዓትን ኢዳፊያ የሚባሉ እነሱንና ተመሳሳይ ያሉ ነገራቶችን ስለ ቢድዓ በዝርዝር ኢንሻአላህ እናያለን። እንዳጠቃላይ ቢድዓ የሚባለው ነገር ይህ ነው። ይሄማ ጀዋል መያዝ ቢድዓ ሊሆን ይችላል ወይ በባጃጅ መሄድ ቢድዓ ሊሆን ነው ወይ ምናምን ማለት ቢድዓ ሊሆን ነው ወይ ያሉ ሰዎችን ያደናግራሉ። ከዲን ጋር ተያያዥነት ያለው ነው እየተወገዘ ያለው። ይሄ አጅር ያስገኛል፣ ይሄ ከሃይማኖታችን ነው፣ ይሄ እንደዚህ ነው እየተባለ ከዲን ላይ ተጨማሪ የሆነውን ጉዳይ ነው ቢድዓ በዲን ላይ የመጤ ነገር ወይም ፈሊጥ እየተባለ የሚወገዘውና በዚህ መልኩ ነው ቢድዓ ልንረዳው የሚገባው። ከቢድዓ መራቅም ስላለብን መጀመሪያ ማወቅ ነው። አንድ ነገር ልንርቅ ወይንም ደግሞ ልንጠነቀቀው የሚገባው ስናውቀው ነው። ካልታወቀ ዝም ብሎ ማውገዙም ሆነ መራቁ ያን ያክል ነቲጃ ስለማያመጣ በዚህ መልኩ ቢድዓን ልንረዳው ይገባል። የዛሬው ፕሮግራም በዚህ እንቋጫለን። ኢንሻአላህ በቀጣይ ተከታታይ ፕሮግራሞችን ስለ ቢድዓ ስለሌሎችም ርዕሶች እንዳስሳለን ኢንሻአላህ። هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.